ጋይዝ ዛሬ እኔ ለሩታ ወሳኝ ጥያቄ ያለኝና በተቻላችሁ መጠን ሼር ኮፒ ሊንክ አድርጋችሁ ይሄንን ቪዲዮ ቫይራል አውጡልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። እኔ ጋር ሁሉ ሰላም። እንዴት ነው? ሰብስክራይብ ያደረጋችሁ ነው? ሰብስክራይብ ማድረግ አትርሱ። ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁ። ወዳችኋለሁ። ሁሌም ሺህ አመት ኑሩልኝ። እና ዛሬ ይሄንን ቪዲዮ ያስኩት ትላንት ሩታ የሰራችው ነገር በጣም ያስጠላል አይደለም? ደስታን እኛን ራሱ በጣም ያስከፋል። አሁን ምሳሌ በዚህ አክል አብርሃምን አፈቅራለሁ ብላ ለፍቅር እንደዚህ የሆነች እያለ በዛውም ልክ ደግሞ አንድ ሰው አፈቅራታለሁ ወዳታለሁ ብሎ ከአውሮፓ ድረስ መጥቶ ፍቅርህን አልቀበልም ብላ በአንዴ እንደዚህ ሰውን ማሰቃየቷ ተገቢ ነው ብዬ አላስብም፣ እንዳንድ ሰው ማለት ነው። ምክንያቱም ምንም ሰው በሌላት ሰዓት ነው የመጣላት። እኔ ሩታም ቢሆን እርጉዝ ሆኜ በ3 ወር እርግዝና ላይ ሆኜ በ3 ወሬ ጥሎኝ ሄደን ወንድ ወልጄ ታንስቼ አይደለም እኔ እሱን ሊፈልግ ልጁን ራሱ ላይ ማሳየት አልፈልግም እንዳንድ ሴት። ምክንያቱም ይሰማኛል እርግዝና ማለት አሁን እኔ ባላቀውም እኔ ባላየውም፣ ምክንያቱም በጣም ይከብዳል፣ በጣም ያማል። ነገ ቀን እኔንም የጠበቀኝ ነገር ስለሆነ ምክንያቱም ከአንጀት ነው ተበጥሶ የሚወጣው ልጅ ማለት ከአንጀት ተበጥሶ ነው የሚወጣው። ያ ማለት ደግሞ እኛን ኢሾክ ሲወጋን ራሱ ምን ያክል እንደሚያማን በዛም ያክል አክሴፕት ማድረግ እንችላለን ማለት ነው። ግን በዛም ያክል ደግሞ ጥሏት የሄደን ወንድ ልጅ በዚህን ያክል ዋጋ ከፍላ መፈለጓ እኔ አልገባኝም። ቻናል ልትል ቻናል ለራሷ አላት፣ በቃ መኪና ልትል ለራሷ መኪና ያላት ሴት ናት። በዛም ልክ ደግሞ ከቤት ቤት ከመኪና መኪና እሱን የምትረሳበት በፊት ወይም ባሏን ወይም ደግሞ ፍቅረኛዋን የምትረሳበት ነገር የሚያስረሳት ሰው መጥቶ ህይወቷ ላይ ሲገባ እሷ በዚህ አክል እንደዚህ ሰውን ማባረሯ እኔ ተገቢ ነው ብዬ አላስብም። ምክንያቱም ሴት ልጅ ከምታፈቅር የሚያፈቅራትን ወንድ ልጅ ነው የሚሻለው። የሚያፈቅራት ወንድ ልጅ መቼም ቢሆን እሷ በሌላ ነገር ተከፍታ ቢሆን ራሱ በኔ ነው የተከፋችው ሲል ሁሌ በቃ ሲያፈቅራት ሁሌ ሲወዳት ነው የሚኖረው። አንድ ወንድ ልጅ አንድን ሴት ከልቡ ከወደደ ካፈቀረ ሁሌም ሲያፈቅራት ነው የሚኖረው። ጥፋት ቢኖርባትም ጥፋት ባይኖርባትም የበፊቱን ሲያስብ ሁሌ ለሷ ብሎ ይኖራል። እሷ ግን በዛውም ያክል በተቃራኒነት ምን እያደረገች ነው? የማያፈቅራትን ወንድ ልጅ ለዛውም አስረግዟት ከሌላ ሴት ሲላላጥ የቆየውን ወይም ደግሞ አሁንም ድረስ መላላጡን ያላቆመውን ወንድ ልጅ ወይም ለትዳር ወይም ለወደፊቴ ይሆነኛል ብላ በዚህ አክል መፈለጓ ራሷን ክብር ዝቅ የማድረግ ይመስለኛል። እኛ ሴቶች አንዴ ተስፋ ከቆረጥን እና ካልቆረጥንም ደግሞ እስከምንቆርጥ ድረስ ያስቸግረናል። ግን ከቆረጥንም ደግሞ በጣም ነው የማይመለስ። እኔ በበኩሌ በአንድ ነገር ተስፋ ከቆረጥኩኝ ወይም ደግሞ ይሄ ነገር አይሆነኝም ብዬ በሆነ ነገር አክሴፕት ካደረግኩኝ በኋላ ያንን በቃ እኔ በህይወት ቢኖር ራሱ እንደዚህ ቢያየው ራሱ ለኔ ሞተ እንጂ በህይወት አለ ብዬ አላስበውም። ምክንያቱም እንደፈለኩት ካልሆነልኝ፣ እንደሚወደው አይነት ካልሆነልኝ፣ እንደ ውስጤ የሚፈልገው አይነት ላይሆን ይችላል። ግን ቀስ በቀስ ደግሞ እኔ ውስጥ የሚፈልገውን አይነት ከሆነልኝ ምንም ችግር የለብኝም። ግን ካልሆነ ደግሞ ሁሌ አንድ አይነት ከሆነ ደግሞ አንዴ ተስፋ ቆርጬ በዛ ውስጥ ሊወጣ እችላለሁ። ከሱ እኩል ሙቺ ያለኝ የለማ። ገባች አይደለ? ወይም ትዳር ማለት ደግሞ በጣም ከባድ ነው። አሁን እኛ በፍቅር ላይ ስንኖር ሰውን ወይም ስናፈቅር ወይም ሲያፈቅርን እና ትዳር ላይ ከገባን በኋላ ደግሞ እሱም የምኖረው አናኖር የኔም አናኖር ለየት ሊል ይችላል። በፍቅር ወተን ባልና ሚስት ሆነናል። ከባልና ሚስት ወተን ደግሞ በመሀላችን ልጅ የሚመስል ነገር በመሀላችን ፈጥረናል። 2 ሆነን ነበረ 3 ስንሆን
ሶስትም ስንሆን ደግሞ እንደገና አራተኛ ስንሆን በዛም ያክል ደግሞ መፈላለጋችን ሲበልጥ ነው የሚሄደው፣ መፈቃቀራችን ሲበልጥ ነው የሚሄደው ማለት ነው። ግን በዛው ያክል ደግሞ ተቃራኒ ሩታ ላይ የተፈጠረው ነገር እንደዛ አይደለም። ምክንያቱም ይሄ ነገር ስላልገባኝ ነው ጋይስ። ምክንያቱም እሷ የሚያፈቅራት ወንድ ልጅ መጥቶ በዚህ ናክል እኔ አላፈቅርህም ውስጤ ያልተቀበልህም ብላ ከ10 ሴት ደግሞ ሚላላጠውና ከ10 በየሩሙ ሚልከሰከስ ወንድ እንዴት እንዳማራት አላቅም። ወይም እኛ ላይ አክት እየሰራችሁ ነው ወይስ እንዴት ነው? እሺ አክት ሰራችሁም ብዬ ላስበው እንትና ማናት ሄርሜላ ሴት ልጅ ናት። በዚህ ናክል ሀገር በቃ በዚህ ናክል ሰው የተባለ ሁላ ሲቀጠቅጣት፣ ሰው ሁላ የተባለ በሰው ሲል የተፈጠረ ሁላ ሲቀጠቅጣት፣ በኮሜንት በምን እንደዛ ስናስጨናንቃት አንድ ቀን ሰለቻት ነበረ። ይሄ እንትን ሽወጃም ቢሆን ማለት ነው። እኔ ስላልገባኝ ነው ይቅርታ። ምክንያቱም ትናንት ሩታ የሰራሽው ነገር ከደስታና ከኤፍሬም ሆነሽ ያደረግሽው ቪዲዮ የሰራሽው ቪዲዮ ወደኛ የለቀቅሽው ቪዲዮ እኔ ስላልገባኝ ነው በነገራችን ላይ ለመጠየቅ ፈለኩት። ምክንያቱም ፍቅር ሲባል ከባድ ነው እንዴ። አሁን አንቺ አፍቅረሽ ነው አብርሃምን አፍቅረሽ ወድሹ ነው ይሄን ያክል ከሌላ ሴት እንደዚህ ሲል ከሰከሰ ራሱ እንደዚህ ሲል ከሰከስ በአይንሽ ደርሰሽበት እንኳን በባሉ ሳይሆን በአይንሽ የደረሽበትን ወንድ ልጅ ለነገ ይሆነኛል ብለሽ የምትፈልጊው ያ ፍቅር ነው። ግን በዛ ማክል ደግሞ አንቺን የሚያፈቅርሽ የሚወድሽ እኔ ልሰብሰብልሽ እንደዚህ ሊሆንልሽ የሚልሽ ወንድ ልጅ መጥቶ ግን በዚህ አክል በስሜቱ ወይም በፍቅሩ መጫወትሽ ተገቢ ነው ብዬ አላስብም። እኔ ነገር ግራ ስለተጋባው ነው ጋይስ። ምክንያቱም እሷ አሁን ስለ ፍቅር ታስተምረናለች እንጂ እኛ እናስተምራትም፣ እኛ አንናገርም። አሁን እሷ ስለ ፍቅር እንደው ቪዲዮ ሰርታ ስለ ፍቅር ቪዲዮ ሰርታ እኛን ብታስተምረን ለኛ እናነሳለን ብዬ አስባለሁ። እሷ ደግሞ በፍቅር ምን ያክል ጥግ ድረስ እንደሄደች ፍቅርም መውደቅንም መነሳትንም ተምራ ያለፈች ሴት ናት። ግን ያንን ነገር ያንን ሐሳቧ ለኛ ብታካፍልን እኔ በበኩሌ ደስ ይለኛል። ምክንያቱም ለነገ ቤታችን ይሆነናል ማለት ነው። ግን በዛውም ያክል ደግሞ ትላንት ደስታን በዛ ያክል አስቀይመሽ ወይም ደግሞ አስካፍተሽ ማውጣትሽ ተገቢ ነው ብዬ አላስብም። ምክንያቱም አንቺ በየትኛው ጊዜ ነው የመጣ መሰለሽ ደስታ? እኔ ያኔ የመጣ ጊዜ እኔ ፈጣሪ ስለሚወዳት ሰው ሳይሆን በሰው አስመስሎ በቃ ምንድን ነው የላከላት ብዬ ነበር በጣም ደስ ያለኝ። ምክንያቱም እሷ ልቧ ሲሰበር እኔም በጊዜው ተሰብሬ ነበር። እሷ ስታለቅስ እኔም እያለቀስኩ ነበር። ከዚህ ማለት ነው ቅርብ ጊዜ ነው በሷ ቪዲዮ አስተያየት መስጠት የጀመርኩት እንጂ አስተያየት መስጠት አልፈልግም ነበረ። እናም በቃ ስትጎዳ እኔም በቃ አስተያየት መስጠት ሳይሆን አሁን እኔ በአካል የሚያገኛቸው ነገር ቢሆን በአካል ሄጄ አብርሃምንም እሷንም ባወራቸው በጣም ደስ ይለኝ ነበር። እንደዚህ በቪዲዮ ባላወራ ደስ ይለኝ ነበር እውነት ለመናገር። ግን ስለማልችል የሷ ስብራት እኔን መስሎኝ ብዙ ጊዜ ሳለቅስ ነበር። ግን ደስታ በመምጣቱ እንዴ አላህ ምንድነው በሰው አስመስሎ መልአክ ነው እንደ ላከላት ብዬ በጣም ነበር ደስ ያለኝ። ደስታዬን አልቻልኩም ነበር። እሷም ደግሞ በዛውም ልክ ደስ ብሏት አብርሃም ኦልሬዲ የሚያፈቅራትም አታገኝም ከእንግዲህ በኋላ የቤት እመቤት ናት። ከላስ ልጅ አለባት። ከልጅ ጋር እንደዚህ ትርምስምስ ያለች ናት። ከዚህ በኋላ የሚፈልጋት የለም ፈላጊ የላትም ብሎ በጣም እሱን ለመስበርና ወይም ደግሞ እሷን ጥሏት እንደ ድልድይ ተሻግሮዋት እንደዚህ ረግጧት ነው ያለፈው የነበረው። በዛን ጊዜ ግን ይሄ ደስታ የሚባለው ሲመጣ እኔ በበኩሌ ከሷ ይልቅ እኔ ኮርቼበት ነበር። ምክንያቱም እሷ ስታለቅስ እኔም እያለቀስኩኝ ነበር። ወላሂ የምርን እምላችሁ እሷ ስታለቅስ እሷ እንደዛ ሆና አራስ ሆና ልትራስ እናቷ ቤት ሄዳ እናቷ ቤት ድረስ ተከትሏት ሄዶ አብርሃምና ሄርሜላ እንደዛ ሲያደርጓት እኔ በጣም እሷ ስታለቅስ ምን ስትል በጣም ተሰምቶኝ ከሷ እኩል ነበር የሚያለቅሰው ማለት ነው።
ምንም የሚያደርገው ነገር የለም። አላህ ይርዳሽ ብዬ ዝም ነበር የሚለው። ሀሳብ መስጠት አልፈልግም ነበር። ምክንያቱም እኔ በሰው ጣልቃ ገብቶ መናገር አልፈልግም። ግን ኮሜንት አስቀምጥላት ነበር። ኮሜንት አስቀምጬ ወጣ ነበር። ግን በዛው ያክል ሩታ ትላንት የሰራሽው ቪዲዮ ትክክል አይደለም። እኔ ሁሌ በኮሜንት እናገርሻለሁ። ቪዲዮ ወጥቼ ባላወራም አዲስ ነው ቪዲዮ ወጥቼ ማወራው አንቺን ለማውቀስ ፈልጌ ሳይሆን፣ ግን ትላንት የሰራሽው ቪዲዮ ኦልሞስት ደስታ አንቺ ህይወት ውስጥ መጥቶ ከገባ እስካሁን ለደስታ ብለሽ እንኳን ደስታን ታዩና ለስሜቱ ብለሽ የተጨነቅሽለት ነገር ምንም ነገር ያሳየሽን ነገር የለም። ለአንቺ ስሜት እሱ ሲጨነቅ አንቺን የሚያስደስት ነገር ሲሰራ ራሱ እንኳን አንቺ ደስተኛ ሆነሽ ለአንቺ ስሜት እንደሚጨነቅ አክሴፕት ራሱ አላደረግሽም አይደለም። የእሱን አክሴፕት ልታደርጊ እሱ የአንቺን ስሜት አክሴፕት ሲያደርግ አንቺ ደግሞ በዛ መካከል ያልተቀበልሽው ሰዓት አለ። ያ ግን መረጋጋት ፈልጋ ነው ብዬ ነበር ሲያልፍሽ ማለት ነው። ለሱም ደግሞ ኮሜንት ስናስቀምጥ ትረጋጋ ብለን ነበር የምናስቀምጥለት፣ ታገሳት እያልን ነበር የምናስቀምጥለት። ግን አሁን ላይ አብርሃም የሌላ ሰው መሆኑን እያወቅሽ ኦልሬዲ አዲስ ፍቅር ላይ እቃቃ ጫወታ መጫወት እንደጀመረ ቪዲዮ ላይ እያየሽ ራሱ እንኳን እንጂ እኛ ኦዲየንሶች ራሱ በአብርሃም ተስፋ ቆርጠናል። እኔ አብርሃም አይደለም አንቺ ተንበርክኮ መጥቶ ይቅርታ ቢለምነኝ ራሱ እኔ አልፈልገው። ምክንያቱም እኔ እርግዝና ላይ ሆኜ ወልጄ እንደ ሰው የሚቆም ያልመሰለውን ወንድ ልጅ ወልጄ ቆሜ ታስቼ ያንን ሰው አምጥቼ ህይወቴ ውስጥ አላስገባም። እውነት ለመናገር ገባሽ? ግን በዛ መካከል ግን ለሰው ስሜት ብትጨነቂ ባይነኝ። ወዳችኋለሁ። ሰላም አለይኩም።